በስማርትስ ቻናል ላይ ትገኛላችሁ። ዛሬ እንግዲህ ከታምቤሉ ትንሽዬ ለመናገር እንደሞከርኩት ለምንድን ነው የሁሉ አሁን እንግዲህ ሰሞኑን ዩቲዩብ ላይ ቲክቶክ ላይ ሶሻል ሚዲያ ላይ በዝቷል። የመጀመሪያው የበዛው ነገር ፖርኖግራፊ በዝቷል። ስለዚህ ይሄ ነገር መጥፎ አቁሙ፣ ትውልዱ እየተበላሸ ነው። ብዙ ነገር እንደዚህ አይነት ቶፒኮች። ሁለተኛው ሲመን ሪቴንሽን፣ እነዚህ አይነት ከሶሻል ሚዲያ ፖርን አዲክሽን ጋር የተያያዘ ነገር በጣም እየበዛ ነው ምናምን ነገር በዛ ማለት ነው። ግን አሁን የሁሉ ኮንቴንት እየተነገረ ነው። የሁሉ ሰው እነዚህ ሰዎች ፕሮፌሽናል የተባሉ ቴራፒስቶች ናቸው፣ ሳይኮሎጂስት ናቸው፣ ብዙ የህይወት ኤክስፒሪየንስ ያላቸው ናቸው። እነሱ በሙሉ እየነገሩን ለምን ማቆም አቃተ? ላይክ የምናደንቀው ሰው የሚያውቅ ሰው እንደዚህ አድርግ እንደዚህ አትሁን እንደዚህ ነው። አዲክሽን ከመሆኑ የተነስ የበለጠ ሌላ ነገር አለ። ኦልራይት ዊ አር አዲክትድ፣ ያው እነሱ ስላሉን እንኳን እናቆምም ምናምን፣ ነገር ግን በተወሰነ መልኩ ራሱ እንትን ማለት ለምን የሆነ እንዲሰማን ፊል እንዲያደርገን ለምን አልሆነም ከተባለ አንድ ነገር አለ። እሱም እነዚህ ሞቲቬሽናል ስፒከሮች ወይም እነዚህ ቴራፒስቶች የሚያወሩት ዩቲዩብ ላይ ወጥተው የሚያወሩት ከምን አንፃር መሰላችሁ? አንተ እናንተ እንደዚህ እንደዛ እንደዚህ እንደዛ እየተባለ ነው። በባህሪው ይሄ አዲክሽን የጊልትነት ስሜት የጥፋተኝነት ስሜትን የሚያመጣ ነው። ይህንን የጥፋተኛ ስሜት የሆነች በተሽሞነሞነች መልኩ ጥፋተኛ እንደሆንክ እንዲሰማክ ነው እያደረጉ ያሉት። ደሞስት ፓርት ያው አሪፍ ነው እሱ ተሰምቶ እንትን ብትል፣ ግን ይሄ አዲክሽን በራሱ ምንድነው የሚያመጣቸው ነገሮች ወደዚህ አዲክሽን የሚያመራው? አሁን አንዳንድ ሰው አልኮሊክ የሚሆነው ወይ ሲደብረው ወይ እንትን ሲለው ነው ወደ አልኮል የሚሄደው፣ ወይ ደግሞ ኦልሬዲ የሆነ ብስጭት ሲገጥመው ምናምን ነገር። ሞስት ኦፍ ዘ ታይም ግን ይሄ ነገር የሆነ ጭንቀት ሲሰማ፣ የሆነ ብቸኝነት ወይም የሆነ ባዶነት ውስጥ ስላለ ቮይዱን ለመሙላት ወደዚህ ይኬዳል፣ ወደዚህ ሳይቶች ይኬዳል። ከዛ አንጻር ነው አሁን እነዚህ ሰዎች የሚናገሩት ንግግር አንተ እናንተ ከዚህ እንደዚህ ስታረጉ እናንተ እንደዚህ አይነት ችግር ይገጥማችኋል እናንተ። ከዛ ትሰማዋለህ እንትን ትለዋለህ፣ ግን ልክ ሙሉ ፕሮግራሙን አይተህ ልክ እንደጨረስክ you're not feeling good፣ ደስ የሚል ስሜት አይሰማም። ሺት እንደሆንክ ተነግሮሃል። በቃ አንተ እንደዚህ ይሄን እንደዚህ በቀጠልክ እንደዚህ ነው የምትሆነው። ስለዚህ እንደዚህ አይነት ሰዎች የሚገርም ነገር እንደዚህ ባህሪያቸው እንደዚህ ነው፣ እንደዚህ አይነት ሰዎች እንደዚህ ናቸው እየተባለ በጣም ዲስኬሽን አድርገዋል 1 ሰዓት ምናምን ነገር። ቶታሊ እነሱ ያንን ነገር ኤክስፒሪየንስ እንዳላረጉት እና ቢያረጉትም ማተር ኦፍ ዲግሪ ስለሆነ ያን ያህል እንትን ስላልሆኑ ግን አንተን ለማነቃቃት አንተን ለማውጣት እንደመጡ ነው የሚያወሩክ። መጥፎ ነው እያልኩ አይደለም፣ ግን ያ ነው ዋናው ሪዝን። እነዚህ ሁሉ ቪዲዮዎች ማብዛታችን ማየታችን መልሰን 2 ቀን 3 ቀን በኋላ ያ ስሜት አለ፣ ስቲል አለ፣ ያ ሺትነት፣ ያ እርጅ ሲመጣ ያ ወሬ ይመጣል። አንተ እንደዚህ አንተ እንደዚህ ይሄ ስታይ እንደዚህ ትሆናለህ፣ እንደዚህ ስለሆኑ ነው እንደዚህ በዚህ ምክንያት የሚለው ነገር ማለት ነው። ያ ሲመጣ ደግሞ ሰው ልክ ያ ሰው ሞር ስትረስድ ይጨነቃል፣ ተመልሶ ወደ እነዚህ ይሄ ሪሊፍ ዶፓሚን ለማግኘት ይገባል ማለት ነው። ከዛ አንጻር ስለዚህ መሆን ያለበት እንዴት ነው ሞቲቬት መሆን ያለብኝ ወይ እንዴት ነው ማቆም የምችለው የሚለውን ነገር አንተ እነዚህን ቪዲዮዎች በዲግሪ ነው ማየት ያለብህ፣ በተወሰነ ዲግሪ ከቻልክ 2-3 ቪዲዮ በቂ። ከዛ በኋላ ራስን አሳምን። ቪዲዮ ባየህ ቁጥር እኔ እንዳልኩ እንደ ጊልቲነት እየበዛ ከዛ የሆነ ሰዓት ማቆምን ሲያቅት እንደውም የባሰ ሺት እንደሆነ ነው የሚሰማ። ስለዚህ 1-2 ቪዲዮ ካየህ በኋላ ይበቃል።
ከዛ በኋላ ግን ራስን መቀየር፣ ከፈጣሪ ጋር መገናኘት፣ መንፈሳዊ ነገር በጣም አስፈላጊ ነው። ኤክሰርሳይዝ፣ ብዙ ነገሮችን ሆቢዎችን ማብዛት እና ያን ይመስለኛል። ፓርት ቱ ይኖረዋል። የዚህ ሞድ ኤላቦሬት እናደርገዋለን። እስከዛ ስቴንቱ